ብዙዎች ሊዮኔል ሜሲ የዓለም ዋንጫን ከቶም ሊያነሳ እንደማይችል ያምኑ ነበር። የብሔራዊ ቡድን ቆይታው እጅግ የተረገመ ይመስል የነበረው ከመሆኑም የተነሳ ዓለም ሁሉ ያፌዝበትና ይስቅ ነበር። ብዙው የጀመረው እንደ አውሮፓውያኖች አቆጣጠር በ2006 ዓ.ም ነበር። ያኔ ገና የ18 ዓመት ለጋ ወጣት የነበረው ሜሲ እንደ እሳተ ገሞራ ፈንድቶ ብቅ ሲል መላው ዓለም የእሱ በላይነት የነገሰበት አዲስ ዘመን እንደሚመጣ አልተጠራጠረም ነበር። ነገር ግን የሆነው ተቃራኒ ሆነ። ተከታታይ የልብ ስብራቶች ተፈራረቁበት። 2010 የዓለም ዋንጫ በፍጻሜ ላይ ጀርመን አርጀንቲናን 4-0 በሆነ አስገራሚ ውጤት ሙሉ በሙሉ አዋረደቻት። በ2014 ግን ሜሲ ሀገሩን በትከሻው ተሸክሞ እስከ ዓለም ዋንጫ ፍጻሜ ድረስ አደረሰ። ውድድሩን ኮከብ ተጫዋችነት ተጠናቆ የወርቅ ኳስ ጎልደን ቦል ቢሸለምም ዋንጫውን ለመንካት ጥቂት እንጂ ብቻ ሲቀረው ማሪዮ ጎትስ በተጨማሪ ደቂቃ ያስቆጠራት ግብ ያንን ታላቅ ህልም በአየር ላይ በተነችው። ነገር ግን መጥፎ ህልም በዚህ አላበቃም። አርጀንቲና የ2015 የኮፓ አሜሪካን ፍጻሜን በቺሊ በፔናልቲ ተሸነፈች። ከአንድ ዓመት በኋላ ግን ታሪክ ራሱን ደገመ። ልክ እንደ ማትሪክስ መስተጓጎል ሁሉ ያው ፍጻሜ፣ ያው ተቀናቃኝ፣ ያው ፔናልቲ መለያየት። በዚህኛው ግን ሜሲ ራሱን ፔናልቲ ሳተ። መላው ዓለም ለሽንፈቱ ተጠያቂ ያደረገው እሱም በከፍተኛ ቁጭት ተናደደ። በመጨረሻም በሲድኒ 2016 ከብሔራዊ ቡድኑ ሙሉ በሙሉ ማግለሉንና ጡረታ መውጣቱን አወጀም። በዚያን ጊዜ መላው አርጀንቲና እባክህ አትሂድ እያለች ተማጸነችው። ከሳምንታት በኋላም ልቧን ሰምቶ ተመለሰም። በ2021 የሜሲ አርጀንቲና ከብራዚል ገጠመች። በመጨረሻም ያንን ለብዙ ዘመናት የናፈቀውን የመጀመሪያ የኮፓ አሜሪካ ዋንጫውን በክብር አነሳ። በመቀጠልም የኳታር 22 የዓለም ዋንጫ መጣ። ውድድሩ በሳውዲ አረቢያ በመሸነፍ ፍጹም አስከፊ በሆነ ድንጋጤ ቢጀምርም ሁሉም ሰው ህልሙ ማክተሙን አምኖ ነበር። ነገር ግን ሜሲ እንደ ካርቱን አኒሜ ገጸ ባህሪ ታምረኛ ሆኖ አርጀንቲናን ብቻውን እየሳበ ወደ መጨረሻው ምዕራፍ አሻገረ። ከፈረንሳይ ጋር ከተደረገው የ120 ደቂቃዎች ሙሉ ትርምስና ልብ ሰቀላ የፔናልቲ መለያየት በኋላ ሊዮኔል ሜሲ በመጨረሻም እግር ኳስን አጠናቀቀው። ሁሉንም ነገር አሳካ።